እንደምን ናችሁ? ሰላም ናችሁ? ደንበኞቼ እንዴት ናችሁ? ባለፈው ቪዲዮ ቅመሞችን ሳዘጋጅ በርበሬ ሳዘጋጅ ሙሉ ቅመሞችን እንዳለ ቀርጬ በቪዲዮ ለቅቄላችኋለሁ። ዛሬ ደግሞ ከቅመሞቼ አንድ ሶስቱን ቅመም ምግብ እየሰራሁበት አሳያችኋለሁ። ቅመም የሚያደርገው አጠቃቀማችን ነው። ምክንያቱም መከለሻ ቅቤ ማንጠሪያ ብናደርገው አይጣፍጥም። ምክንያቱም ትክክለኛ ቦታው ላይ ስላልዋለ ማለት ነው። የቅቤ ማንጠሪያ ወደ መከለሻነት ብንጠቀመው አይሆንም። ስለዚህ ዛሬ 50 የሚሆኑ እህቶች ጋብዤ ቤቴን ላሳያቸውና ምግብ ልጋብዛቸው አስቤያለሁ። እነዛ 50 ሴቶች እንዴት ቀለል ባለ መልክ ቀለል ያለ በጣም በቀላሉ በባህላዊ ምግብ እንዴት እንደምናስተናግዳቸው ምግቡን ትከታተላላችሁ። አላማዬ አንደኛ በጥራት ማምረት ነው፣ ሁለተኛ የእናንተን ኑሮ ቀለል ማድረግ ስለሆነ ተከታተሉኝ፣ ትጠቀማላችሁ። አመሰግናችኋለሁ። ወደ ቪዲዮ ቅቤ ለማንጠር ቅቤው መጀመሪያ እያቀለጥኩኝ ነው። ይሄ 4 ኪሎ ቅቤ ነው። 4 ኪሎ ቅቤ ነው። ቅቤው ልክ እንዲህ ከቀለጠ በኋላ ቅልጥ ሲል ቅመሞቹ ይገባሉ። ይሄ ይርጋለም ባልትና ውስጥ የሚዘጋጅ የቅቤ ማንጠሪያ ቅመም ነው። ከዚህ ቅመም ውጪ ምንም አይነት ቅመም መጨመር አያስፈልግም። ሁሉ ያሟላ ነው። ይሄኛው ለ2 ኪሎ ተብሎ ነው የሚዘጋጀው። አሁን እኔ 4 ኪሎ ቅቤ እያነጠርኩ ስለሆነ የዚህ 2 መጠን ነው የምጠቀመው። እነዚህ ሁለቱ 4 ኪሎ ከ4 ኪሎ እስከ 5 ኪሎ ያነጥራሉ፣ ምንም ነገር ሳያስፈልግ። ኮረሪማ አላቸው፣ የትኛው የሚያስፈልጉ ግብአቶች ሁሉ አሉ። ሌላው የሚጨመር ውስጥ ላይ የሚጨመሩ ነገሮች በሌላ ዙር አሳያችኋለሁ። አሁን ቀለል ያለ የባህል ምግብ ስለምሰራ ከቅቤ ማንጠር ልጀምር ብዬ ነው። አመሰግናችኋለሁ። ተከተሉኝ። ይሄኛው የ2 ኪሎ ማንጠሪያ ቅቤ ነው። ኮሰረት፣ የትኛውም የሚያስፈልጉ ነገሮች ሁሉ አሉበት። እንግዲህ የባህል ምግብ ለመስራት ክትፎ ለመስራት ልጠቀምበት ነው። ታያላችሁ። ሁለቱ የ4 ኪሎ ማንጠሪያ ናቸው። ከ4 ኪሎ እስከ 5 ኪሎ ያነጥራሉ። ግን ለ4 ኪሎ ብንጠቀመው ደግሞ ይበልጥ ቆንጆ ይሆናል። በደንብ አርጋችሁ ታሹታላችሁ፣ ምክንያቱም ቂጡ እንዳይዝ። አሁን ቅመሙን ጨምረናል፣ እያቀለጥን ነው። ስለዚህ ቂጡ እንዳይዝ መማሰል አለበት ከቅመሙ ጋራ እያሹ ማዋሃድ። ከዛ በኋላ ደግሞ ቂጡ እንዳይዝ በደንብ ማማሰል፣ እሳት ለሰስ አድርጎ ማንጠር፣ ቅቤው እንዳይቃጠል። ወጥን በመንሰራ መጠን እሳት ከጨመርንበት ቅቤ ይቃጠላል። ስለዚህ የቅቤ ጣዕም ይበላሻል ማለት ነው፣ ይጎረናል። ስለዚህ ማማሰል ያስፈልጋል። ከቅመሙ ጋር እያዋሃዱ ማማሰል እስከሚንተከተክ ድረስ ማማሰል። ከዛ በኋላ ደግሞ አረፋ እስከሚቆርጥ ድረስ እሳት እየቀነሱ ለሰስ ባለ እሳት ተረጋግቶ ማንጠር ያስፈልጋል ቅቤ። ምክንያቱም እሳት እንደ ወጥ አርገን እሳቱ ካበዛን ከፍ ካረግንበት ኃይል ይጎረናል። አረፋ ከከተተ በኋላ አሁን ይሄ ተንተከተከ፣ አረፋው ከተተ። ለጋ ቅቤ ክትፎ ቅቤ ስለሆነ አረፋው ከከተተ በኋላ እሳት እየቀነስን አረፋውን ሲከት እናጠፋበታለን ማለት ነው። ከዛ እናጠልና ከዛ በኋላ ምግባችን ወደ ማዘጋጀት እንሄዳለን። ቅቤ ማንጠሩ እዚህ ላይ ጨርሰናል። አሁን እሳቱን አጥፍቼበታለሁ። ትክትክ ብሎ ሳያር በስርዓት ሳሳ ባለ እሳት ተንተክትኮ እሳቱ ተቀንሶ ኃይል ተቀንሶለት ተንተክትኮ አረፋ ከቶ አሁን ጨርሷል፣ ተነጥሯል። ከዛ ደግሞ ቅመሙ ወደ ውስጥ እንዲዘግጥ ጥልል እንዲል ትንሽ እናቆየዋለን እዚሁ ላይ። ከዛ በኋላ በመቀጠል እናጠላለን። ማጥለሉንም አሳያችኋለሁ። አሁን እንደዚህ ከትንሽ ሰከን ካለ በኋላ ይዘግጣል። ሲዘግጥ ስር ላይ ቅመሙም ይዘግጣል። የቅቤ አር የሚባልም ነገር ይኖረዋል። ግን ቀጥታ አንስታችሁ ወደ ማጥለያ ከገለበጣችሁት የቅቤ አሩ አብሮ ስለሚጠል የቅመሙም ጣዕም የቅቤውም ጣዕም ሊያበላሸው ስለሚችል ምን ታደርጋላችሁ? አሁን እንደዚህ ስክን ብሎ
መንተክተክ ካቆመ ትንሽ ቀዝቀዝ ካለ ቀዝቀዝ ስላችሁ ሙሉ ለሙሉ መቀዝቀዝ ሳይሆን ከዘገጠና መንተክተኩ ካቆመ በኋላ እንደዚህ ታጠላላችሁ ማጥለያ አዘጋጅታችሁ ማለት ነው። በዚህ መልክ ሲጠል አሁን እያጠለልን ነው። አያችሁ ስር ላይ የሚቀር ዝቃጭ። በተለይ ለጋ ቅቤ የምትጠቀሙ ከሆነ አሬራም ይባላል። ዝቃጭ እንደዚህ ስሩ ላይ ይቀራል ማለት ነው። እንደዚህ የሚቃጭ ድጋሚ በማንተክተክ የተወሰነ ቅቤ ታወጡበትና መጨረሻ ላይ ብትፈልጉ የምጣድ ማሟሻ ታደርጉታላችሁ። ከፈለጋችሁ ለምትፈልጉት አላማ ተጠቀሙበታላችሁ። ግን በእንዲህ መልክ ስታነጥሩት እንደዚህ ዝቃጩ ከስር ይቀራል። እናንተ ቅቤው ብቻ ተወስዱና ቅቤያችሁን ትጠቀማላችሁ ማለት ነው። ቀለል ያለ የባህል ምግብ ቀለል ያለ ይሄን እንደዚህ ያነጠርነውን ቅቤ ተጠቅመን ሌሎች ቅመሞቻችንን ተጠቅመን በጣም ቀለል ያለ የባህል ምግብ እንግዳ ቢመጣባችሁ በጣም በቀላሉ የምትሰሩት አይብ ክትፎ ቀለል ባለ መንገድ የምትሰሩት ቀላል እንሰራለን አሁን ማለት ነው። እንግዳ ቢመጣባችሁ ቤታችሁ ውስጥ መጠቀም ብትፈልጉ በቀላል መንገድ በጣም ብዙ ወጪ ሳታወጡ ብዙ ሳትደክሙ እንዴት አድርጌ ልስራ ሳትሉ ሰራተኛ ሳትቀጥሩ በጣም በቀላሉ የሚመች የባህል ምግብ ሰራላችሁ። ወደዛ እንሂድ። ታያችሁ ደግሞ አረንጓዴ አይብ ወይም ደግሞ ኦቀት ይባላል። ይሄ አረንጓዴ ሆኖ እንዲቀጥል ጎመኑ የሚያደርገው ቦሌ ይባላል። በቦሌ ነው የሚቀቀለው። ይሄ ቦሌ የሚባል አፈር የሚመስል ጎመን ማብሰያ አለ። እሱ በየትኛውም ጉሊት ውስጥ ታገኙታላችሁ። ጎመንነቱ አረንጓዴነቱ ሳይለቅ እንዲቀጥል የሚያደርግ ነው። ስለዚህ አሁን አረንጓዴ አይብ እንሰራለን ማለት ነው። ይሄንን ተጠቅመን የቦሌ መቀቀያ ተጠቅመን ቅቤያችንን እናደርጋለን። ያነጠርነውን ቅቤ እናደርጋለን። ይሄ ጨው ትክክለኛ አዮዲን ያለው ጨው ነው። እኛም እንሸጠዋለን። ድግስ ይባላል። እንትን እንላለን። እሱን ብንጠቀም ደግሞ የተሻለ ነው። ምክንያቱም ትክክለኛ አዮዲን ያለው ጨው ነው። አብሽ ይርጋለም ባልትና ውስጥ የተዘጋጀ አብሽ ነው። ስለዚህ ይሄንን አብሽ እንጠቀማለን። አብሹ አይብ ለማጣፈጥ ሌላ ደግሞ ምች ነገር ምናምን እንዳይመታን ለብዙ በሁለት መልክ ለመድኃኒትነትም ለቴስትም ያገለግላል። ማን አብሽ ይርጋለም ባልትና ኮረሪማ በደንብ በንጽህና የተዘጋጀ ኮረሪማ ነው። ለአይቡ ቴስት ትንሽ እናደርጋለን። ሚጥሚጣ በሚጥሚጣ አንታማም። ይርጋለሞች በሚጥሚጣ አንታማም። ሚጥሚጣችን በብርሌ በየቤቱ የገባው ሚጥሚጣችን እኛም ጓዳ ውስጥ አለ፣ እንጠቀምበታለን። ሚጥሚጣችን በጣም ኳሊቲ ሚጥሚጣ። አሁን በደንብ አድርገን እናዋህደዋለን። ይሄ በጉራግኛ ሲሆን ዙመ መጃድ ይሉታል። ነገር ግን ዥንጉርጉር አይብ ነው የሚባለው። ይሄ አይብ ተቀቅሎ ተከትፎ ነው የሚሰራው። ዥንጉርጉር ነው። ይሄም ቀለል ባለ መልኩ የትኛውን ጎመን ተጠቅማችሁ መስራት ትችላላችሁ። እንግዳ ቢመጣባችሁ፣ ፕሮግራም ቢኖርባችሁ፣ እንግዳ ቢመጣባችሁ ራሳችሁ መጠቀም ብትፈልጉ ቀለል ያለ የባህል ምግብ ምንም አይነት ሰራተኛ ሳያስፈልጋችሁ ድግስ ቢኖርባችሁ ወጥ መስራት ጊዜ የሌለው ሰው በተለይ ሰው መጋበዝ ብትፈልጉ በዚህ መልክ ቀለል ያለ የባህል ምግብ መስራት ትችላላችሁ። ይሄ የተከተፈ ወይ ደግሞ በሽንኩርት መፍጫ መፍጨት ትችላላችሁ። ጎመን የትኛውም ጎመን መሆን ይችላል። ከትፋችሁ ወይም ፈጭታችሁ ተቀቅሉታላችሁ። ከቀቀላችሁት በኋላ ውሃ እንዳይኖርበት ጨምቃችሁ ወይም በማጥለያ አጥልላችሁ በዚህ መልክ ትጠቀሙታላችሁ ማለት ነው። አሁን ጨው ጨምራለሁ። ጨው በመቀጠል አብሽ። ይሄ አብሽ ራሳችንን የምናዘጋጀው ለአይብ ለተለያዩ ነገሮች መጠቀም ይቻላል። አብሽ
አብሽ ይርጋለምና ኮረሪማ ማይገቡበት የለም። ኮረሪማ ሁለት ማንኪያ ኮረሪማ ማለት 2 ማንኪያ ኮረሪማ ሲበዛ የቅቤ ጣም ስለሚያቀጥል ብዙ ባንጠቀም ምንም አይደለም። እሱ ብቻው ምግባችንን አያጣፍጠውም። ምክንያቱም የባህል ምግብ ባህልነቱ ወይም ደግሞ ራሱን ተፈጥሯዊ መሆኑን ይዞ ተፈጥሮነቱን ይዞ መቀጠሉን ነው እንጂ ዋና የሚፈልገው ይሄን ያክል ቅመም ገኖ ጣሙ የተለየ መደረጉ አይፈልግም። በመቀጠል ሚጥሚጣ ቀጥለን ቅድም ስናነጥረው የነበረ ቅቤ እናደርጋለን። አሁን እናዋህዳለን ማለት ነው። ይሄ ሁሉ ካደረግን በኋላ መሃል ላይ ያደረኩት ምንድነው ሁሉ ቅመሞች ባንድ ላይ ሆነና ልክ ማዋሃድ ስንጀምር ሚጥሚጣውም ጨውም ኮረሪማውም አብሹም አንድ ላይ አብሮ መዋሃድ ይችላል ማለት ነው። እንዲህ መሃል ላይ ካረግነው ለሁሉም ይዳረሳል። ለዛ ነው አሁን ይሄ ቡራቡሬ አይብ ነው የሚሆነው ማለት ነው። ያኛው አረንጓዴ ነው የሚሆነው፣ ይሄኛው ቡራቡሬ ነው የሚሆነው። አይብ ቢሆኑም ጣማቸውና አሰራራቸው ስለሚለያይ መልካቸውም ይለያያል። ይሄኛው ቡራቡሬ ሲሆን ዥንጉርጉር ሲሆን፣ ያኛው ግን የተፈጥሮ ከለሩ ጠብቆ አረንጓዴ አይብ ነው የሚሆነው። እዚህ ጋር ስንመጣ አሁን ይሄ ክትፎ ላዘጋጅ ነው። ኮረሪማ ማዘጋጀው ፍልፍል ኮረሪማ ነው። ፍልፍል ኮረሪማም ሆኖ ጎፋ የሚባል ኮረሪማ ነው። ይሄ ኮረሪማ ለክትፎ በጣም አስፈላጊ ቅመም ነው። ሌላ ቅመም ስለማይገባበት አይቡ ላይ እንዳያችሁት አብሽ አስገብተናል። ክትፎ ላይ ግን አብሽ አይገባም። ይሄ ኮረሪማ ብቻ ስለሚገባ ኮረሪማው ሳዘጋጅ የማዘጋጀው ለክትፎ ነው። ክትፎን ታሳቢ በማድረግ የማዘጋጀው ኮረሪማ ነው። ይርጋለም ባልትና ኮረሪማ ፍልፍል ኮረሪማ ነው። የጎፋ ኮረሪማ ምክንያቱም ሽታ ብቻ ሆኖ ጣሙ የማይጠፋ ኮረሪማ ነው። አሁን ኮረሪማ አረጋለሁ። አስር ኪሎ ስጋ ነው። ስለዚህ 5 ማንኪያ ኮረሪማ ነው ማረጋው። የሾርባ አይደለ፣ የክትፎ መብያ ማንኪያ። የክትፎ መብያ ማንኪያ 5 ተጠቀማለሁ። 2 3 4 5 አይቦች ላይ ዝም ብሎ ለቴስት ነው ኮረሪማ መጠቀመው። አይብ ብዙም ኮረሪማ ቢገባበትም ባይገባበትም ብዙ ችግር የለም። ነገር ግን ለጣም ያክል ተጠቅም ያለው ትንሽ መጠን ማለት ነው። ኮረሪማ ክትፎ ግን ያለ ኮረሪማ ምን የሚገባበት ነገር ስለሌለ ለክትፎ ኮረሪማ በጣም አስፈላጊ ነው። ላይ ኮረሪማ 5 ማንኪያ አድርጌ ተጠቀምኩት። አሁን ሚጥሚጣው ማዘጋጀው ለክትፎ ነው። አንደኛ ከለር ፉል የሆነ ሚጥሚጣ ነው። ሁለተኛ ጨው ያልበዛበት ነው። ክትፎ አንደኛ ከለር ይሰጠዋል፣ ሁለተኛ ቴስቱ በጣም ምርጥ ይሆናል። ቅቤያችንን አጉልቶ እንዲያወጣ ያደርገዋል። በማንኛውም ዝም ብሎ ሚጥሚጣ ክትፎ ስናዘጋጅ የክትፎአችን ጣም ሊበላሽ ይችላል፣ ከለሩም ላይ ያምር ይችላል። ስለዚህ አሁን ሚጥሚጣ እንጨምራለን። የይርጋለም ባልትና ሚጥሚጣ ምታቁት ሚጥሚጣ ነው። በብርሌ በአፕል በላስቲክ በተለያየ መልክ ያዘጋጀን እናቀርብላችኋለን። ታቁናላችሁ ብለን እናስባለን። የማታቁንም ደግሞ ምርታችንን ተጠቀሙ ብለን እንጋብዛችኋለን። ሚጥሚጣ ብዙ መጠን ስለሚያስፈልገው ነው ክትፎ ላይ ሚጥሚጣ በርከት ያረኩት። ጨው ሚጥሚጣችን ጨው ስለሌለው ጨው ያስፈልገናል። ትንሽ መጠን ጨው 1 ማንኪያ ጨው 1 ማንኪያ ጨው። በመቀጠል አሁን ቅቤ እናደርጋለን። ብዙ ቅቤ ማይበላ ሰው ሊኖር ስለሚችል በኋላ እንደ ሰው ፍላጎት ለብለብም ሊደረግ ስለሚችል ክትፎ ላይ ብዙ ቅቤ እናበዛም፣ በመጠኑ። አይቡ ግን ድጋሚ ስለማይሰራ በዛ አድርጌ ነው ያረኩት። አሁን እናዋህዳለን። ክትፎአችን
ሚጥሚጣ አድርገናል፣ ኮረሪማ አድርገናል እና ወህዳለን። ካዋሃደን በኋላ እንቀምሳለን። ተከተሉን። አሁን እንግዲህ ቅድም እንዳሳየናችሁ ስንለውስ እንደነበረው አሁን ሰርተን ጨርሰን ሊቀርብ ነው። ቆጮ ምንም ብዙ ነገር የሚጨመርበት ነገር የለም። በርበሬ ይጨመርበታል፣ ነጭ ቅመም በዚህ እንደዚህ አይነት ሰርታችሁ መጠቀም ትችላላችሁ። ላለው በጣም ነው የሚጣፍጠው። ይሄ ዥንጉርጉር አይብ ነው። ይሄኛው አረንጓዴ በጣም ይጣፍጣል፣ ልዩ ነው። ዋው ልዩ ነው። በጣም የሚጣፍጠው ብዙም አያደክም። ቀለል ያለ የባህል ምግብ ነው የሰራነው። በጣም ነው የሚጣፍጥ፣ በጣም ልዩ ነው። ስለዚህ ብታዙን እኛም ልንሰራላችሁ እንችላለን። እንደዚህ የባህል ምግብ ካልሆነ ምርቶቻችንን መጠቀም ትችላላችሁ። አመሰግናለሁ። በዛሬ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ቅመሞችን ኮረሪማ፣ ሚጥሚጣ፣ የቅቤ ማንጠሪያ፣ አብሽ ተጠቅሜ እንዴት ዥንጉርጉር አይብ፣ አረንጓዴ አይብና ክትፎ እንደሰራው አይታችኋል። በቪዲዮ እንደተጠቀማችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ይርጋለም ባልትናዎች ነን። ልዩነታችን ጥራታችን። ቻው፣ ሰላም ዋሉልኝ። በሚቀጥለው ቪዲዮ እንገናኝ። ቻው።